ሄሎ ጂ ዛሬ ተጨማሪ አንድ ሌላ ሎስ ወስደናል ብሮ። እንዴት እንደነበረ ዝም ብዬ ልበልህና ከዛ ወደሚቀጥለው እንዳለን። እሺ ታላ 15 ሚኒት ላይ ነው ያለሁት። እሺ እስኪ 5 ሚኒት ላይ ላድርገውና ይሄ ነበረ። ያው እኔ ስቶፕ አንተ ተደርጌያለሁ ታች ላይ ማለት ነው። ያው ወደ ላይ ቢሄድም ባይሄድም አሁን ለውጥ አያመጣም። ግን ያው ባለፈው ችግሬም ስቶፕ ሎስ ሳስቀምጥ ሁልጊዜ የመጨረሻው ሎው ላይ አለማስቀመጤ ነው መሰለኝ። ባለፈው እንደዚህ ዛሬም ደግሞ እንደዚህ ይሆናል። እሺ እስኪ እናስተካክላለን በሚቀጥለው። ይሄን ጠዋት ነበር የወሰድኩት ለእንደዚህ ሴሽን ላይ። ባለፈው ኒውዮርክ ሴሽን ላይ ብቻ ነው የምወስደው ብዬ ነበረ። እሱንም ህግ አላከበርኩም ማለት ነው። ጠዋት ላይ ገባው እንደዚህ ተፈጠረ ማለት ነው። አሁን ማርኬቱ እዚህ ላይ ነው ገና ያለው። አሁን እኔ መኝታ ምናምን ከተኛው እደክማለሁ። ገና እዚህ ጋር ነው ያለው ማርኬቱ። ያው ይሄኛው ፕሪቪየስ ዴይ ሃይ ነው። እዛ ድረስ ይወጣል ብለን ነው የጠበቅነው። አሁን እንዴት እንደገባሁት እንምጣና እስኪ ከ4 አወር ጀምሮ እንየው። እሺ እዚህ ጋር 4 አወር ላይ ያው እንደሚታየው ፌር ቫልዩ ጋፕ አለ። ፌር ቫልዩ ጋፕ 50% ላይ ነበረ። እኔ እንትን ስለው አፕሳይድ ሄዳል ብዬ ነበር ያሰብኩት። ያላየሁት ነገር ምንድነው? ለምሳሌ ዴይ ላይ ስንገባ ትሬዱ ፑል ባክ ነበር መሰለኝ። የትላንትናው ለምሳሌ ቤሪሽ ሙቭመንት ነበረው። እዛ ሜቢ ፑል ባክ እያደረገ ነው መሰለኝ። አላቅም ወደ ላይ ወጣው ከዚህ በኋላ ጠዋት ላይ ልክ ስቶፕ አንተ ከደረኩ በኋላ ያየሁት ነገር እሱ ነው። ሳይሆን የተረዳሁት ነገር ምናልባት የፑል ባክ ቀን ነበረ። ራሴን አጋለጥኩ አይነት ነገር ማለት ነው። ኦኬ ችግር የለም። እንዴት እንደነበር እሺ ልበልላችሁ። ቀለል ያለ ነው። ውስብስብ ነገር አላረኩትም። ይሄኛው የምታዩት ፌር ቫልዩ ጋፕ ነው። የ4 አወር ፌር ቫልዩ ጋፕ። ከዛ ደግሞ እዚህ ጋር ኦርደር ብሎክም አለ። እቺኛዋ እዚህ ጋር የምታዩት ማለት ነው። እቺኛዋ ማለት ነው። እሷ ኦርደር ብሎክ አለች። ከዛ ፌር ቫልዩ ጋፕ አለ። ሁለቱ አንድ ላይ ወደ ላይ ቴስት አድርገዋቸው ወደ ላይ ይሄዳል የሚል ግምት ነበረ። ያው ግምቱ ልክ ይሆን አይሆን መጨረሻ ላይ ነው የምናየው። ግን ያው እኔ ስቶፕ አውት ሆኛለሁ ማለት ነው። የከታች የምታዩት ፕሪቪየስ ዴይ ሎ ነው። ከላይ ደግሞ እኔ ታርጌት ያደረኩት ፕሪቪየስ ዴይ ሃይ ነው። ለምንድነው ሎ ያሰብከው ካላችሁኝ፣ ኦርደር ብሎኳ ነች። ያው ብዙ እንትን የለም እርግጥ ምክንያት በደንብ አላስቀመጥኩም ማለት ለምን እንደገባው አላርላ አሳማኝ ምክንያት አይደለም። ኦርደር ብሎክ ላይ ቴስት አድርገው ወደ ላይ ይሄዳል ማለት አሳን መሰለኝ። እና ፌር ቫልዩ ጋፕም አለ። ያው ያን ብቻም ሳይሆን ለምሳሌ ወደ 5 ሚኒት ልመልሳችሁና ለምሳሌ እቺኛ እንደዚህ እናርጋት። ለምሳሌ አሁን ይሄኛው ሙቭመንት አይታለ ሰራችሁ። ለምሳሌ ከዚህ ጀምሮ ከዚህ ሎ ከፕሪቪየስ ዴይ ሎ ጀምሮ አሁን ካለበት ጀምሮ እስከ ሃዩ ድረስ ከዚህ ከፕሪቪየስ ዴይ ሎ ጀምሮ እስከ ሃይ አሁን ይሄ ኤሪያ ያለበት የ50% ዲስካውንት ኦር ደግሞ
በፕሪሚየም እና ዲስካውንት ዞን ላይ ወደ ዲስካውንት ዞን ገብቷል ማለት ነው ይሄ እንቅስቃሴ። ከዛም አንፃር ነው ሎንግ ያሰብኩት እና እንደምታዩት ያው ብዙ ሌላ ዲቴል ነገር የለውም አገባቢ ላይ ግን ያው ሂርዋሊ ጋፕ ነበረ ላይ ከዛ ደግሞ ታች ላይ ኦርደር ብሎክ ነበር። ኦርደር ብሎኳን 5 ሚኒት ላይ ጠቅ አድርገዋታል እዚህ ጋር እንደምታዩት ማለት ነው ይሄኛው ሙቭመንት ላይ ማለት ነው። እዚህ ጋር ጠቅ አድርጓት ድጋሚ አይመለስም ብዬ እዚህ ጋር ሌላ 3 ሚኒት ኦርደር ብሎክ ነበረች ከታይቻችሁ 3 ሚኒት ላይ አድርጎና እዚህ ጋር ማለት ነው ኦርደር ብሎክ ከታየቻችሁ የባይ ከዛ እሱ ጋር ነው የእሱ 50% ላይ ነው ኢንትሬን ያስቀመጥኩት። ከዛ ያው እንደምታዩት እዚች ጋር አስገብቶኝ ማርኬቱ ወርታች ወርዷል። አሁን እየተመለሰ ነው ይሄዳል አይሄድም እስኪ እናየዋለን። ግን ያው የዛሬ ትሬድ ነበረ ምናልባት ያው አንዳንድ ቴክኒካል ስህተቶች ይኖራሉ። በዋናነት ግን ስቶፕ ሎስ አቀማመጥ አለ ዳይሬክሽኑ ልክ እንኳን ቢሆን ከዛ በተረፈ እስኪ አየዋለሁ እኔም በደንብ ይሄን ይመስላል ማለት ነው።